ጠፋብኝ እኮ በዛ ላይ ደወልክልኝ በሰላም ነው? ያው ስራ ይበዛል አይደል? አሁንም ቢሆን ላንቺ ብዬ ነው ተመልሼ እሄዳለሁ። እንዴ የት ሄዳለህ ደግሞ? ስራ አለኝ። አሁንም ቢሆን ተመልሼ መሄድ ይቀራል። ቆያለህ እንዴ? አይመስለኝም። ምን ነው? አይ ሪስሞን በጣም ያስፈራል ነው። የሆነ ነገር የሚሆን እየመሰለኝ ነው። ደግሞ ተወቀል መውጣት አልችልም። በሽተኛ አውቃለሁ፣ ግን ምን ያስፈራሻል? ምንም አትልም እባክሽ። ቆይ ግን አንዳንዴ እንኳን ስራ ሳይኖር ቤት ነው ማለት አዘዝነው። በእናትሽ በቃ አትጨቃጨቂኝ። እኔ ከስራ ደግሞኝ እኮ ነው የምመጣው። የሰው ሚስት እረፍት አድርግ ቀለል ይላል ትላለች። አንቺ ከኔ ጋር ቁጭ ብለህ ተንከባከቢኝ ትኛለሽ። እሺ በቃ ይቅርታ፣ ችግር የለውም ደርሰናል። እሺ ምግብ በልተሻል? አዎ በልቻለሁ። ስትዋሺ እኮ ፊትሽ ላይ ያስታውቃል። ላሽ ፈልጌ እኮ አይደለም፣ ግን አሁን ስራ ልሰኝ ነው በቃ። ምግብ አልበላሽም ማለት መድኃኒት አልወሰድሽም ማለት ነው። ጸበል እንደጀመርኩ ታውቂ የለ እንዴ? ይጋጭብኛል ብዬ ፈርቼ እኮ ነው። አንቺ ልጅ መሞት ከፈለግሽ ለምን በሩ ይሆንልሽ? ቤተሰቦችሽ ጋር ወይም ጓደኞች ጋር ሄደሽ ለምን አሞችም? ለምን ታሳቅኛለሽ? ሮቢና እንትን ላስጨንቅ ፈልጌ እኮ አይደለም። መድኃኒቱ አያሽለኝም፣ ጸበል ለመሽለኝ። ለምን እንዳትረዳኝም? እኔ አልረዳሽም። እኔ የማይገባኝ ጸበል አይደለም ለምን መርዝ አትጠጪም? ሄሎ፣ ፈጣሪ ይመስገን ደህና ነኝ። አንቺ እንዴት ነሽ? ትምህርት እንዴት ነው? አይ ጥሩ። ጠፋችሁ እኮ። እማዬ እንዴት ናት? አይ ጸበል የተጠመቅኩበት ነው እባክሽ። አዎ ያው ለጊዜው፣ ምክንያቱም ምንም ለውጥ እያየሁበት አይደለም። ተይ እባክሽ፣ ሁሉም በተጻፈለት መሰረት አይደለም የሚኖረው። ፈጣሪ ለኔ የጻፈው ነገር ይኖራል። እሱን በተስፋ እጠብቃለሁ። አዎ መጽሐፎች ለምን ቤት አትመጪም? እኔም ቤት ስለምሆን ይደብረኛል። በዛው አንቺ ታደብረኛለሽ። እሺ በቃ እጠብቅሻለሁ። ለማንኛውም ማየ ሰላም በይኝ። በይሽ ደህና ዋይ። ቻው። እሺ አዎ እባክህ፣ አሁን ነው ከቤት የወጣሁት። መቆየቱን አልፈለግኩትም። ለዛ ነው ያው ቤትም ቢሆን አላርፍም እያወቅኸው። እኔ እኮ ለእሷ ባሏ ሳልሆን ሞግዚቷ ነኝ። ሁሌ እንዳመማት ነው። ለእሷ የሚሆነውን የማይሆነውን መለየት እራሱ በጣም ነው የሚሰለችው። እሺ ምን ማለት ነበረብኝ? በወጣትነቴ የተለያዩ ነገሮችን ማየት ሲገባኝ እዚህ ከእሷ ጋር ቁጭ ብዬ መዋሌ ትክክል ነው ትላለህ? ቢሆንም ጥሩ ጥሩ ነገር ማሳለፍ ይገባ ነበር። አሁን ግን ከመድኃኒትና ከጸበል ያለፈ ወሬ እንኳን አናወራም። እኔ እንጃ። አሁን ግን እዛ ድረስ የመጠበቅ አቅም የለኝም። አሁንም ስለማዝናለሁ እንጂ ለእሷ እንጥፍጣፊ ፍቅር የለኝም። አስቤበት ጨርሻለሁ። ከዚህ በኋላ ትንሽ ጊዜ ልንከባከባት እችላለሁ። ታውቃለህ፣ ልጅ መውለድ በጣም ነው የምፈልገው፣ ግን ደግሞ በጣም ነው የምፈራው። ታውቃለህ፣ እሷ ላይ ያለው ነገር ልጄ ላይ እንዲደገም አልፈልግም። የሚወለደው ልጅ ላይ የሆነ ነገር እንዳይመጣ ብዬ ስለምፈራ ምንም ነገር ብዬ አታውቅም። እሱስ ልክ ነህ። ለማንኛውም በቃ በኋላ እደውልልሃለሁ። ቻው። እንዴት አመሸሽ? እኔ በልቻለሁ። ባይሆን አንቺ በላሽ? አይ እኔ እንደሚኝ በኋላ እበላለሁ። ሳስበው መታመሙን የፈለግሽ ይመስለኛል። ሰው እንዴት ያለ ምግብ ይኖራል? እበላለሁ እኮ ስላልመሰለኝ ነው። አይ እሱን ውስጥ ይኸው። አንቺ ሲጀመር የኔ ድካምና የኔ ጭንቀት አይገባሽም አይደል? ሮቢ እኔ እኮ እንድትከፋብኝ ፈልጌ አይደለም። እሺ ቆይ እኔ ምን ባደርግ ነው ማስደስት? ሁልጊዜ በእኔ እንዳስደንቅ እንደተከፋ ነው አይደል? አሁን ማማረር ያለው አይደለም። ቆይ እሺ እኔ ምን ላድርግ?
ፈጣሪ ወይ አልማረኝ ወይ አያድነኝ። ምን ላድርግ? እሺ ቆይ እኔ እንደዛ አልወጣኝም። ቢያንስ አትሊስት እኔን ላለማስጨነቅ እኔ የምልሽን ነገር ለምን አታደርጊ? እሺ በቃ ካሁን በኋላ አስተካክላለሁ። ደግሞ እኮ ቲና ያልኳት ሳልነግርህ አንተ ከምትደክምብኝ ብዬ አንዳንድ ነገር ታግዘናለች ብዬ ሳልጠሯት። አይ ጥሩ አደረግሽ። ትምጣና እዚህ ትቀመጥ ተወሰነ ጊዜ። አዎ አንዳንዴ አንዴ ስወድቅ አንዴ ስነሳ በዛ ወድቄ እንዳልቀር እፈራለሁ። ለዛ ነው እሷን ያልኳት። አረ ጥሩ ነው ያደረግሽ። እኔንም ከጭንቀት ገላገልሽ። ሄሎቴ መጣሁ። እሺ በቃ እሺ መጣሁ። ደርሻለሁ ነው እኮ የምትለኝ? እና ወደ ልትሄጂ ነው? አርፈሽ ተቀመጭ። ደግሞ በኋላ ምን ልትይ ነው? እና እንዴት ይሻላል? አታቆምኩም ታችሁ እና አንቺ ልትወጪ ነው? በስልክሽ ነው እንጂ ተቀብዬ እመጣለሁ። ራይል እንዳንቺ አይነት ቆንጆ ታወራለች ብዬ አስቤ አላውቅም ነበር። ይሄን ያክል በጣም አመሰግናለሁ። ግን እኮ እሷም እንደዚህ ቆንጆ ናት ባልታላት አልነገረችኝም ነበር። ወንድ ልጅ አማረበት አማረበት ምን ማለት ነው? ካላማረ አላማረም ነው። ከሆነ ደግሞ ጥሩ ነው። እና ትምህርት ገለኝ ቆንጆ ነው አላልቃለም እንጂ ሁሌሽ ፍቅረኛሽ ከተነሽ ኧረ እኔ ፍቅረኛ የለኝም። ኧረ ይሄንማ አላምንሽም። ቢጠፋ ይሄን የመሰለ መልክና ቁመና የሚመኝ ይጠፋል ብለሽ ነው? ይሄንማ አላምንሽም። ኧረ እውነቴን ነው። ምን አስዋሸኝ? ደግሞ ፈላጊ ስላለ ብቻ እንዲሁ ዝም ብሎ ፍቅር ይጀምራል እንዴ? ማነው ምንድን ነው የሚለው ተጣርቶ ነው እንጂ አሁን ላይ እኮ ወንዶች ከባድ ናቸው። አይ እንግዲህ እኔ እንደሆነ አንዴት ይችላል ባይሆን እኔን የመሰለ እስኪ ዞር ነው አይጠፋም። ካላስተውቀው ደስ ይለኛል። ደግሞ ላንቺ ብቸገርስ? ለማንኛውም እኔ ቀልዴን ነው አልፈልግም። ገና ብዙ ማሳካት የምፈልጋቸው ነገሮች አሉ። ለሱም ቢሆን እኮ አጋር ቢኖርሽ አይከፋም። አትሊስት ያግዝሻል። እስቲ እንግዲህ ፈጣሪ ያውቃል። ያላሰብኩትን ግን አታሳስበው። እቺ እንዴት ነሽ? ነሽ? ምንድነው ቤቱ የጨለማው? በሰላም ነው? ኮቴ ደረቅ ነሽ። እንግዲህ የሚደረግ ልክ አንቺ ስትመጪ ነው መብራት የጠፋው እራሱ። ቤቱ በደንብ ላይ የለውም ማለት ነው። እኔ የምለው አንቺ ቆይ ምንድን ነው የመሰልሽው? ቆይ አንተ እህቴን አትንከባከባትም እንዴ? ለራስ ብቻ ነው የምትኖረው? አንቺ ልጅ ከአሁኑ ነገር አትፈልጊኝ። አይ አንዳንዴ እንኳን ሲርብት ትለሳታለህ መሰለኝ። እንዴ ከመቼ ተግባብታችሁ ነው? ኧረ ተይ እባክሽ፣ የክፍታፍ ነገር ነው። ቆይ እንዴት ነው ይሄን ያክል ችለሽ የኖርሽው? ስሚ እቺ እህትሽ የምትወጃት ከሆነ ንገረት፣ አለበለዚያ በቅርቡ ሟች ናት። የምርህን ነው? አሁን ለማንኛውም ተጫወቱ እናንተ፣ እኔ ገብቼ ልረፍ። በል እሺ ቆንጆዬ። እንዴ ይሄን ያህል ምን አውርታችሁ ነው የተግባባችሁት? ብዙ ነው እባክሽ። እኔ የምልሽ ያ የምጥልሽ ነገር ግን እንዴት ነው? አሁን እንኳን ደህና ነኝ። ዝም ብሎ አይጥለኝም። ወይ ስናደር ወይ በጣም ከተጨነኩ ብቻ ነው። ሕክምና እኮ ግን ማቆም አልነበረብሽ። ቆይ ግን ሮቤል ምን ይልሻል? ከእሱ ጋር ሙሌ እንደተጨቃጨቅ ነው። መድኃኒት ውሰጂ አልወስድም። ጠዋት ራሱ በጣም ሲነገረኝ ነበረ። ቆይ ይሄን ያክል ግን ለምን ታሰቃየዋለሽ? የእውነት ፈጣሪ ግን እሱን ስለሰጠሽ ልታመሰገኝ ነው የሚገባው። ሌላ ወንድ ቢሆን ኖሮ እኮ ይሄኔ ዞሮ አያይሽም። ታውቂያለሽ? እሱስ ልክ ነሽ። እንደሱ የሚችለኝ ሰው መቼም ላገኝ አልችልም። አሁንስ ግን እሺ ምግብ በልተሻል? አይ ስትመጪ አንድ ላይ እንበላለን ብዬ እየጠበኩሽ ነበር። ወይ አንቺ ልጅ ምንም እኮ በሽተኛ አትመስይም። ወይ ጉድ! ለካ እሱም ወዶ አይደለም። አሁንማ ነው የመጣሁለት። እስኪ ትንሽ እረፍ ይላል። ምን ነው እንዴ?
ያህል ምን ብሎ ነግሮሽ ነው? እሱማ ምን ይለኛል? ይኸው ገና ከመምጣቴ በምን ሲቃጠል እንደነበር እያየሁ አይደል እንዴ? አሁን ወሬሽን አታብዢ። ምግብ ላቅርብና እንብላ። የት ነው ያለው? ለእኔ ንገሪኝ። እኔ ሄጄ ላምጣ። አንቺ አርፈሽ ቁጭ በይ። ዛሬማ እንግዳ ነሽ። እኔ ላቀራርብ መጣሁ። እሺ ምንድን ነው? ምንም ተኛ። መቼ ሳይኩ ጭልጥ ብለህ ተኝተሃል። ደክሞ ነበር መሰለኝ። አዎ በጣም ተኛ እንደተኛም እንዴ? አሁንማ እንዴ ነቃውኩ። እህትሽስ የት አስተኛሻት? ያ ሶፋ ላይ ነው። መቼም ለሷ ብለን አልጋ እንቅላት ነገር ችግር አለው። እንግዳ አይደለች እንዴ? ደግሞ ሮቢ ውስጥ አክፋት የለምሽ። እንዳትቀየማት በእናትህ። ዝም ብላ ስታወራ እንዳታስቀይም። በጣም ፈራኩ። አይ የፈለገ ነገር ብትለኝስ? ቤተሰብ አይደለች እንዴ? እንዴት እቀየማታለሁ? ያው ቢሆንም አንዳንዴ የሚያስከፋ ንግግር ልትናገር ትችላለች ብዬ አስቤ እኮ ነው። አልቀየማትም አልኩሽ እኮ። ምን አድርገው ነው የምትይኝ? እሺ በቃ ተው። ባይሆን አንቺ አታስከፊያት። የምትልሽን ሁላ እሺ በያት። እሷ ከዛ ድረስ አንቺን ለማስታመም እዚህ ድረስ መጣ። አንቺ ተስፋ እየቆረሽ እንዳታሰምኛት። እኔ እኮ ክፋት አስቤ አይደለም የምናገረን። የሚሰማኝን ነገር ነው የምነግረን። እሱም ለአንተ ብቻ፣ ሌላ እኮ ለማንም የምነግረው የለኝም። አይ እንደዛ አትበይኝ። እኔ አቅሜን ሞክሬያለሁ፣ ግን ምንም ሊለወጥ አልቻለም። ለነገሩ አድርጊ የምልሽን እንኳን መች በቅጡ አድርገሽ ታውቂያለሽ? ሮቢ እኔም ተረዳኝ እሺ። እኔ መድኃኒት አያሽለኝም። ብችል እንዲሁም ገዳም ሂጅ ጸበል ብጠመቅ በጣም ደስ ይለኝ ነበር። ግን አንተን ለምን ትቼ ነው የምሄደው? ቆይ ይህ ላለመሄድ ሰበብ ሊሆን አይችልም። እኔ ሕፃን ልጅ አይደለሁም። የት አድርጌ እሄዳለሁ አትበይኝ። እሺ እና ልሂድና ልምጣ? እኔን አታስፈቅጂኝ። ከቻልሽ አንቺ ያመንሽበትን ያደነኛል የምትይው ቦታ ሂጂ። ይሁን ነገር ታግለሽ ሰልችቶሽ ያውቃል? እኔ እንደዛ ነው እየተሰማኝ ያለው። እሺ በቃ ነገሮች ላስተካክልና ሳስብ እነግርሃለሁ። እሺ የምትይኝ ነገር ከሌለ አሁን ልተኛ። ሮቢ ናፍቀኸኛል እኮ። ፊቴ ላይ ምን ስሜት ይታያል? አንቺ ደግሞ አጠገብሽ አይደል እንደ ያሉት ምን አድርግ ነው የምትይኝ? በቃ ነው ልተኛ። እንዴት ነህ? አለሁልሽ። ምን እያደረግሽ ነው? ምን? አሁን እኮ ስራ አሰራራ ቆይቼ ትንሽ ድክም አለኝና ያው ታውቃለህ እዚህ የመጣሁት ለዚህ ነው። ለማረፍና ለመተኛት ቢሆን ኖሮማ የእናቴ ቤት ምን አለኝ። እሱስ ልክ ነሽ። ነገር ግን ራስሽ እንዳትጎጂ። ሁሉ ነገር በጊዜ ይደርሳል። እሺ አመሰግናለሁ። አንተስ ወደ ስራ ልትሄድ ነው? ልመለስ እችላለሁ። አይታወቅም እንደ ሁኔታው። ሲመስለኝ እኔ የሌለሁበት ቤት በስራው ታይከፋልሽ። ያው እንዴት ነው በእናትህ የምውለው? ምግብ ራሱ አይበላልኝም። ታስታውቂያለሽ። እኔ የምልሽ አሬል ገዳም ካልሄድኩኝ እያለሽ ነበረ። መንገዱ ሰላም መሆኑን እስካጣራ ድረስ አንቺ ብታይልኝ። እሺ ግን ቆይ እሱ አሁን ከማን ጋር ነው የምትሄደው? ማለቴ እኔ እኮ እንደዚህ አይነት ቦታ እፈራለሁ። እኔም ስራ ቦታ የሚፈቅዱልኝ አይመስለኝም። አይ ብቻዋንማ አትሄድም። እዛ ደግሞ ብቻዋን አንድ ነገር ብትሆን ጸጸት እንችላለን። እሱስ ልክ ነሽ። ነገር ግን መብቷን መጋፋት አይመስልሽም?
እንዴ ገፋው ምን ችግር አለው? የሷ መብት ብቻ እንዴት ተገፋው? እሱስ ልክ ነሽ። ብቻ እንደሚሆን እናደርጋለን። እሺ በቃ መልካም ስራ ይሆንልን። ቻው። ተነስተሻል እንዴ? አናስቻለሁ። ታዲያ ለምን ሳሎን አልመጣሽም? ቡና ፈላልሽ ነበር እኮ። አይ ትንሽ ከራሴ ጋር ማውራት የነበረብኝ ነገር ነበር፣ ለዛ ነው። ከራሴ ጋር ማለት ደግሞ ምን ሆነሽ ነው? ፊትሽ እኮ ልክ አይደለም። አዎ ደብሮኛል። ለአንቺ መንገድ ይኑርብኝ አይኑርብኝ አላውቅም፣ ግን ሮቢ ለኔ ያለው ስሜት እየቀነሰ ይመስለኛል። ከቀን ወደ ቀን ለኔ ያለው ነገር እየሰለቸው ነው መሰለኝ። እንዴ ልጅ ባይሰለቸው ይገርምሻል እንዴ? መች ደህና ፊትሽን እንኳን አሳይተሽ ታውቂያለሽ? ቆይ በቃ ሕክምናሽን ጀምሪ፣ መድኃኒትሽን ውሰጂ። አንቺ ቆይ ለምንድን ነው ሰው የሚልሽን የማትሰሚ? ምናልባትም እኮ ከባድ ኬስ ስለሆነ ይሆናል በሽታውን ማወቅ ያልቻሉት። ለምን ሰው የሚልሽን አትሰሚም ግን? ሳሪ አንቺ አልገባሽም እኮ ይሄ የሰይጣን ስራ ነው። እሱን ህይወቴን ለመጥበጥ እየሞከረ ያለው። አንቺ እኮ ለምን አትረጅኝም? ቆይ ይሄን እንኳን ልረዳሽ አልችልም። ቆይ አንቺ ለምንድን ነው ስለ ራስሽ ብቻ የምታስቢ? እንዴ እሱም እኮ ወንድ ልጅ ነው፣ ደስተኛ መሆን ይፈልጋል። ከልጁ ጋር መጫወትም እንደዛው። እንዴ ምንድን ነው? እሱም እኮ ደስተኛ ሆነት ይገባዋል። ሁሉም ጊዜ አለው እኮ። ለምን አትተገሰኝም? ቆይ እኔም እኮ ልጅ አይደለም። ወደሽ እንዳልሆነ እኮ አውቃለሁ፣ ግን በቃ ባትችይም እንኳን ደስ የሚያሰኘውን ነገር እሺ በይ። ቆይ ሳሪ ያላመንኩበትን ነገር እንዴት ነው የማደርገው? ቆይ እስኪ ንገረኝ እስኪ። እኔ ለራስሽ ብዬ ነው፣ እሱ ስለሆነ ነው እንጂ ይሄን ሌላ ወንድ ቢሆን ኖሮ ጥሎሽ ሄዶ ነበር። ትዳር ቀልድ ነው እንዴ ይመስልሽ? ይሄን ተጋግዘን ማለፍ ካልቻልኩ እስካሁን ጨዋታ ነበር ያዝነው ማለት ነው። በነገርሽ ላይ ስለሚወድሽና ስለሚያስብልሽ ነው እንጂ ፊርማ እንኳን እኮ የላችሁም። ማንም ምንም ብሎ ሊጠይቀው አይችልም። አውቃለሁ። አንድ ነገር አደጋግሚብኝ አማክኝ እንጂ ማን ያስፈራኛልሽ? ቆይ እንደው ምን አገባኝ፣ እንደፈለግሽ መሆን ትችያለሽ። ዛሬ ደግሞ ሰዓቱ ይገፋል። የሶስት ቀን ስራ ሰርቼ ነው። የምሬን እኮ ነው። በጣም ነው የረዘመብኝ። ምን ያጓጓኛል? ሁሌ ተመሳሳይ ኑሮ። ኧረ በእናትህ እሷን ነገር አታስብ። ተቃጥዬ ነው። ምንም በቃ ሰው የሚሰማ ጉዳይ አይደለችም። ጭራሽ ተይ ስትላት ይብስባታል። ጭራሽ ደግሞ ብላ ብላ አሁን ገዳም ልሄድ ነው ብላኛለች። ምንም ሀሳቧ ሊገባኝ አልቻለም። ዛሬ ምን መፍትሄ ነው? አሁንም ዳርዳር እያልኩላት ከገባት ይግባት። እኔ ምንሽ ከሩቢ ጋር እንዴት ታውቃለህ? በፊት የሚጆ በሚሰራበት ወቅት ነው የሞኩት። አይገርምም? እንደ ቀልድ ጊዜ እንዳለ አብረን መኖር ከጀመረው እስኩ 3 ዓመት ነው። እውነትም እንደ ቀልድ ብዙ ዓመት ኖራችኋል። አንቺ ያኔ ሱፐርቫይዘር ነበርሽ? አዎ። እሱስ ታዲያ ምን ነበር የሚሰራው? አረፍተኛ መስሪያ ቤት ይሰራ ነበር። ጎዳና ተዳዳሪ ነበረ። ይሁን ለዋል የሆነ ድርጅት ስፖንሰር አድርገው ነበር ነው። የጎዳና ተዳዳሪዎችን ሰብስበን ፕሮግራም አዘጋጅተን ነበር። እነዛ ሴት ነበር ያዩት። ልክ እንዳዩት አልገባሽም እና ስሜት እንድትሰማኝ በጣም ደስ ነበር ያለኝ። ከዛ በኋላ የሚጠርቻው አወራሁት፣ ተግባባን። መስራት እንደሚፈልግ ነገረኝ። በጣም ብዙ ማሳካት ያለበት ነገር እንዳለ አውቃለሁ ነው። ከዛ በኋላ መቀራረብ ጀመርን። ከተግባባን በኋላ እኛ ድርጅት እንዲሰራ ድል ማመቻቸት ጀመርኩኝ። እሱም በጣም ፈጣን ስለነበር አልከበደም ነበር። እኛ ከዛ በኋላ አብረን መስራት ጀመርን። ነገሮች ቀላል መሆኑ ጀመሩ። ደዛ ጎዳና የወጣው ምክንያት ነው። ቤተሰቦቹ ክፍለ ሀገር ናቸው። ከዛ ድረስ አዲስ አበባ ስራ አገኛለሁ ብሎ ነበር የመጣው። ነገር ግን ነገሮቹ እንዳሰባቸው አልሆነም። ያው በመጨረሻም ያለው አማራጭ እሱ ብቻ ነበር እና ብዙ ችግርና መከራ አይቷለሁ። በእናትሽ ሲያሳዝን። ግን እኮ ምንም እንደዚህ አይነት ህይወት ያሳለፈ ይመስል። አዎ በጣም ጠንካራ ነው ብታይ። በዛ ላይ ጭንቅላቱ ራሱ በጣም ፈጣን ነው። በእውነት እህቴ ታድለሻል። በጣም ጥሩ ሰው ላይ ነው የወደቅሽው። ወይኔ እህቴ ልቀናብሽ ነው መሰለኝ። ክፍታፍ እኔ በሱ ቃል እንዳለቀም። እሺ አርፈሽ ተቀመጭ። ኧረ ለጨዋታው ነው። ደግሞ ስሚኝ፣ ረስቼው ለእነማዬ መግዛት ያለብኝ ዕቃ አለ።
አብረን ሄድን አንገት አይ እኔ ብታይ በጣም ውጭ አስጠልቶኛል። ወይ ለሮቤል ደውለት ነገር ስጋብሽ አትሄጂም? አሁን ደውዬ ገዝቼ አስቀምጫለሁኝ ካላልኳት ትበላኛለች። እማዬ ጸባ አለቀቃት? ውሰባታል እባክሽ። ዝም ብላ በትንሽ በትልቁ መተነጫነጫ። እማዬ ሄሎ ሮቤል ሰማኝማ። እኔ ምን ስራ ይዛል እንዴ? አይ ምንም አልሆንኩም። ኧረ ሳሪ እኮ ቃል ገዛ ፈልጋ እኔ ደግሞ መውጣት አልችልም። ከቻልክ አንተ እንድታጋዛልኝ ነበር። እሺ በቃ እሺ ቻው። በቃ ተነሽ ውጪ። ከስራ እየወጣሁ ነው ብለን እንጠብቅሻለን። ነርሶች በቃ ሲኒውን ላጣጥፍ አይሻልም? ኧረ እኔ እዚህ አይነስም እንዴ እናስስታውቃለሁ። ሄሎ ጓደኛ እንዴት ነሽ? ፈጣሪ ይመስገን። አንቺ እንዴት ነሽ? ጠፋሽ እኮ። በሰላም ነው? እንደሱማ በጣም ጥሩ ነው። ለምን አብረን ጸበል አንሄድም አንድ ገዳም? አይ ለውጥ አለው። እርግጠኛ ለመሆን ያክል በደንብ ብታመቅ ጥሩ ነው። አዎ አይሻልም? እና ስልክሽን ጠብቅ። እሺ በቃ ደውልልሽ። እዚህ ነሽ ለካ። ውስጥ እኮ ፈልገን አጣንሽ። ብርሃን ሲሻላል እኮ ነው። አዎ ያው ከእናንተ ጭቅጭቅ ታገላግሉኝ። ወያው ሰተውሽ ነበር። አዎ ምን እየሰራሽ ነበር? አይ ምን ሳይን ቁጭ ብዬ ነበር። ሲደብረኝ እዚህ መጣሁ። እያወራችሁ ስለሆነ ጣልቃ መግባት ደብሮኝ ነው። ተይው እባክሽ። አወራ አላወራ ምን ያደርግልናል? አንቺ ልጅ ግን አንድ ቀን ጆሮሽን ይዤ ከዚህ ቤት ነው ማስወጣሽ። አንቺ ልጅ ግን ለምስለሽ አትሽኝ። ይሄ ማይጥን ቀልድሽን እዛው። እሺ ምን ነካሽ? እኔ ለቀልድ ነው ያልኩት። የፈለገችውን ተወራ። ቤቷ አይደል እንዴ? ኧረ ተዋት፣ በደንብ ትናገረኝ። ምን ሆነሽ ነው? እኔም እሱም እኮ ቀልድ እንደሆነ ገብቶናል። በደንብ እያየሁሽ ነው እና በጣም በቶሎ ነው የምትናደጂው። በሰላም ነው? አይ እኔ እንዳይደብረሽ ብዬ ነው። ለማንኛውም ንገራችሁ ብዬ ነው። ገዳም ቤት ነው። ወስነሻል ወይስ ደግሞ እያሞከርሽ ነው? አይ ወስኜ ጨርሻለሁ። እንዴ ብቻሽን ልትሄጂ ነው እንዴ? ምን ነካሽ? አይ ጓደኛ አለሽ፣ ከሷ ጋር ነው የምሄደው። እና ለምን ያክል ቀናት ትቆያለሽ? 10 ወይ 15 ቀን እኮ። በሉ በቃ እኔ ገብቼ እራት ልሰራ ነው።
እንዴት አደርሽ? ኧረ የሌለችም እንዴ? በጠዋት ነው የወጣችው። ገዳም ልትሄድ ስለነበር እኮ ሸኝቻት ተመለስኩ። በቃ ሄደች እንዴ? አዎ ለ2 ሳምንት መሰለኝ። ያው መንገድ ሰላም ካልሆነ ግን መመለሱ አይቀርም። አሁንማ ሰላም ነው። ከተሻላት እስኪ ሞክራት ይኸው። አዎ እንግዲህ ይሻላታል ብለን ተስፋ እናደርጋለን። እና መቼም እሷ የለችም ብለሽ እኔም ባዶ ቤት ጥለሽኝ አትሄጂም አይደል? ኧረ እናቴ የእህት ያደር አለብኝ። ቁርስ፣ ምሳ፣ እራት እንዳይዘለው ተብያለሁ። ቁርስ፣ ምሳ፣ እራት ብቻ? ታዲያ ሌላ ምን አለ? እስኪ አስታውሽ። ሌላም ያለችሽ ነገር ይኖራል። ምንድን ነው? ቡና ነው? አንቺ ምንም የሚገባሽ ሰው አይደለሽም እናቴ። የማትናገር ከሆነ ተወው። እሱን ተይውና እንደዚህ አይነት ቅልል ያለ ለማሱ በጣም ነው በጣም ነው የሚያምርብሽ። ምን ነው ደበረሽ እንዴ? አይ እንደዛ ሳይሆን አንተ ባለትዳር ነህ። ለምን እንደዚህ አይነት ነገር ውስጥ ትገባለህ? ባለትዳር ብቻውን ምን ያደርጋል ደስተኛ ካልሆንሽ? እሱን ማስተካከል ያለብህ ከሚስት ጋር ነው። እኔ ለምንድን ነው የማትሆነው? አንቺ ደግሞ ዝም ብለሽ ነው የምትከብጂው። ባይሆን ዕቃ አልወጣም ትንጨግሽ። ተንኮል አስበህ አይደለም ነው? የምን ተንኮል? እሺ ተወው በቃ። እኔ በሷ ደስተኛ ነኝ አላውቅም፣ ግን ከሷ መለየት እንፈራለሁ። እኔ ስጠይቃት እሺ የምትለኝ ነገር በጣም ትንሽ ነው። በፊት ምን መስሎ አይታየኝም ነበር። አሁን ግን ያደረገችልኝ ነገር እንደውለታ ቆጥራ እንደዚህ የምታደርግ እየመሰለኝ ነው። ታዲያ እንደዛ ካሰብኩ ለምን በግልጽ አትነግራት? አላውቅም፣ ብቻውን ስልችት ብሎኛል። ወንድ ልጅ ሆኖ በሴት ልጅ መረገጥ በጣም የሚያስጠላ ነገር ነው። አንዳንዴ የዛው ጎዳና ይሻላል ብዬ ማሰብበት ቀን ነበር። በቃ እንደዚህ አትሆንሽ፣ ፈጣሪ ያውቃል። እሱማ ሮቢ፣ አንድ ነገር ልጠይቅህ። ምንድን ነው? ጠይቂኝ። በእናትህ አሁን ያደረግነውን ነገር ለራሄል እንዳትነግራት። ደስ የማይል መጥፎ ነገር ነው የሚፈጠረው። ችግር የለም አልነግራትም። ግን እንደዛ በመሆኑ ደብሮሻል እንዴ? አይ አልደበረኝም። ብቻ እሷን ትቼ ከአንቺ ጋር አሪፍ ጊዜ ባሳልፍ በጣም ደስ ይለኛል። እሷስ ቤተሰቦችስ ይህን ሲሰሙ ምን ይላሉ? አላውቅም፣ ብቻ ሁለት ልብ ሆኛለሁ። ከእሷ መለየት እራሱ ያስፈራኛል። እና ሁለታችንን ማግባት ማለት ቢቻልማ ምን ያክል ደስተኛ ነበርኩ። ደፋር ነው በቃ። ለጨዋታ ነው። ብቻ ቢሮ ሂጄ መፈረም አለብኝ። ምሳ ቤት አብረን እንበላለን። እሺ እጠብቅሃለሁ። እሺ ምን ሆነሃል? ምን ሆንኩኝ? ፊትህ እኮ ልክ አይደለም።
የተፈጠረ ነገር አለ እንዴ? የሆንሽውን ነገር እየነገርሽው የገዛ ጓደኛሽ ጥሩ ሲሄድ ያለው ስሜት ደስ አይልም። በእናትህ እንደዚያ አትሁን። ጠዋት እኮ በጣም ደስተኛ ነበር። ዓለም ሁሉ ነገር ግልብጥ አለብኝ። አሁን ምን ማድረግ እንዳለብኝ አላውቅም። የተፈጠረውን እስኪ ቀስ ብለን ንገረኝ። ከዚህ በላይ እኮ ምንም መሆን አይጠበቅብንም። እሱማ የሆነውን ነገር ለጓደኛዬ ነገርኩት። እሱ ግን የማይጠበቅ መልስ ነገረኝ። ሮቢ፣ ጓደኛ እኮ የተሰማውን ነው የሚነግርህ። አንተ የምትኖረው አለ አይደል እንዴ? በጣም ተናገረኝ፣ ደጋግሞ ነው የተናገረኝ። ያ ስሜት ደግሞ ክሱል ሆነብኝ። ማለት ጥፋት እንደሆነ የተሰማ ነው እንዴ? እንደዛ ሳይሆን ከአንቺ ጋር መሆኔ ደስታን ይሰጠኛል። ነገር ግን ሬል የሆነ ነገር እንዳትሆን እፈራለሁ። እሷ ምንም አትሆንም። የምር ከወደድከኝ የሚመጣውን ነገር በሙሉ ለመቀበል ዝግጁ ነን። በጣም ከባድ ነው የሚሆነው። ከባድ የሚሆነው አሁን በሆነ የምትወዳትና ስለ እሷ የምታስብ ከሆነ ነው። እኔ ደግሞ እንደዛ እንዲሆን አልፈልግም። በእናትሽ ይቅርታ አድርጊልኝ። እንደዚህ ሆነሽ ትችሽ መሄድ አልችልም። ሳራ መተሽ በስታ እንጂ ሌላ የፈጠርሽልኝ ነገር የለም እኮ። ይቅርታ ይቻላል። እህትሽ እኮ ነኝ። እህቴ ብትሆኚ ኖሮማ ባሌን አትመኝም ነበር። ባይሆን እኔ ነኝ እህትሽ። ይሄ ሁሉ ነገር አድርገሽ በሰላም ወደ ቤት እየመለስኩሽ ያለሁት። አውቃለሁ። ስለ ሁሉም ነገር በጣም ይቅርታ። በጣም አመሰግናለሁ። ምንም አይደለም። አንድ ነገር ግን እርግጠኛ ሆኜ ልንገርሽ። ምንድን ነው? ሮቤል በጣም ነው የሚወድሽ። እኔ ነኝ የማይፈልገው ነገር ውስጥ አሳስቼ ከተትኩት። በየቀኑ ተስፋ መቁረጥሽ አሰልችቶታል። የሚልሽን እንኳን እኮ ምንም አታዳምጪው። ይህን ከራስ አፍ ከሰማሁ ተስተካክዬ ከዚህ በኋላ ከእኔ እንዳይርቅ አድርገዋለሁ። አደራ እንዳትሄጂው። የምር እንደዛ ካደረግሽ ግን በጣም ነው የማዝንብሽ። ችግር የለም ግን አንድ ነገር ልንገርሽ። እሺ። ተሳስተሽ ወደ ቤታችን እንዳትመጪ። እንደ እህት ሞመንቶች እናወራለን። ከዛ እኔም ቤት እመጣለሁ። ከዛ ውጭ ግን አደራ እባክሽ። እሺ። እኔም በጣም አመሰግናለሁ።